ነገርሽ ወገቤን አሞኛል ወደ ሩም ልወስዳት ነው። እኔ ደከመኝ። ይሄ ሁሉ ወጥቼ ይሄ ሁሉ ወርጄ ድረሱልኝ። በቃ ወረጂ። ኧረ ወይኔ! ኧረ በስመ አብ! እግዚአብሔርን አመመኝ። አይዞህ። እከብዳለሁ እንዴ? አንቺ ምንሽ ነው እንደዚህ ጨመርሽው? እንዴ በጣም ትንሽ ኪሎ እኮ ነው። ኧረ እባክሽ እውነትሽን ነው። ብዙ ሰው ኧረ በስመ አብ! ምን አቁቶኝ ነው እንዴ? አይዞህ። ደግሞ መጠጥ ለኔ ያልተፈጠረም ትንሽ ስቀምስ ጨጓራ ያመኛል። ምን ነው ሰውዬው? ምንሽ ለበሳሳሽ እንዴ? ኧረ እንዴት አያችሁት ሩሙን? እኔ እንደዛሬ ሩሜን ወድጄው አላውቅም፣ ግን እንደዛሬ ሩሜን ወድጄው አላውቅም፣ ግን አስፈራኝ ካንተ ጋር መሆኑ። ይኸውልሽ የእኔ ቆንጆ ይሄን ነገር ዞር ላድርግልሽ በኋላ የሁሉ ነገር ያዘጋጀሁት። እሺ አትክፋኛ። ቁጭ በይ። ለእኔና ለአንቺ ነው። እሺ እስካሁን ድረስ አብረን አናድርም እያልሽ ያስቸግረሻል። ዛሬ ግን የኔና አንቺ ቀን ስለሆነ አብረን እናድራለን እዚህ። አይ ብሩኬ፣ ሀይሚ በእናትሽ ሁሉም ቫላንታይኖች እኮ እንደ ሁሉም ሰው አይደለም እኮ። አይመለከተኝም ማኔ። እኔ ደግሞ ከአንቺ ጋር ማደር ፈልጋለሁ። እስካሁን ቀልድ ነው ምናምን፣ ግን በዚህ ቀን አብሬሽ ካላደርኩ ኧረ እንዳትወጡ እንዴ! አንተ እንዳትወጡ፣ የምር እንዳትወጣ ካሜራው። ምን እሺ እንዴ? አይቻልም። ዞር በልልኝ አንተ እንዴ! ከአንቺ ጋር ሁሌ መጨቃጨቅ ነው የሰለቸኝ። እንደዚህ አይነት ጉዳይ ምን አለ አሁን አንቺ ከኔ ጋር ብታደር እንደፈለክ በዛሬ ቀን። እሺ አመሰግናለሁ፣ ክላሴ ድረስ ስላመጣኸኝ። አሁን መሄድ ትችላለህ። አመሰግናለሁ። ጥሩ ጊዜ ምን ማለት ነው መሄድ ትችላለህ እንዴ ብሩኬ? አንቺ አይደል? ኧረ ተቆጧት በእናታችሁ። እቺ ልጅ አላበዛችሁም? ተቆጧት። አሁን መተው ይቆጡኝ። አዎ ቤቢ፣ በዚህ ጉዳይ ልባል ፋራዋ ምን ሊጠቅመኝ ቢሉ አራዳዋ እኮ። አሁን ከኔ ጋር ከበደሽ ምን ማደሩ? ለምን አይከብደኝም? ለምን አይከብደኝም? እኔ እናንተ እንደዚህ ነው እንዴ? ብሩኬ በቃ አረፍ፣ ብዙ አታስወራኝ። ኧረ ጉድ ፈላ። ለማንኛውም ፋሚሊ እንታያለን አይደል? ካሜራማን። እሺ ወይዘሪት ቅመም በጣም አምሮብሻል። በጣም ደስ የሚል ጊዜ ያሳልፈናል። አመሰግናለሁ። እኔም በጣም ስለደገመኝ ልቋጨው ቪዲዮን እና ቴንኪው። በዚህ አጋጣሚ አመሰግናለሁ። ቅድም እየተናገርኩት ነበር፣ በማን የመጣልን ሀሳብ ነው እና ላይክ ከቤተሰብ ጋር ኢንትሮ እየሰራው እያወራው እያለ የመጣልኝ ሀሳብ ነው እና በቫለንታይን ዴይ ብዙ ሰው ህልሙን የሚያጣበት ነው። ቅድምም እየተናገርኩት ነበር። በጣም በብዙ ሺህ ሰው የሚቆጠር ሴቶች ልጅ የሚያስወርዱበት ወራቶች ናቸው እነዚህ ወራቶች። ብዙ ነገር አይቼ ነበር እና ሴቶች እባካችሁን ከሀይሚ ተማሩ። ትልቅ ተምሳሌት የሆንሽ ልጅ ነሽ እና እሱን ለማሳየት ነው። ማርያም በጣም የደከመኝ እንትን ስልሽ ደግሞ ባሰብኝ ሳመጣሽ ወደዚህ። እሱን ለማለት ፈልጌ ነው እና እንዳልኩት በኮንፊደንስ ታያታላችሁ ምን እንደምታደርግ። የፈለገ ምንም በሆንላት ማትደራደርበት ነገር ላይ ማንነቷ ላይ አትደራደርም እያልኩ ነበር እና ይመችሽ፣ አምሮብሻል፣ ጥሩ ጊዜ ነበር። የነገ ሰው ይበለን። ወዳችኋለሁ። ተደናደሪ አጠፋፍተሽ እንዳመሰግንህ እንኳን እድል ስጠኝ እንጂ። በጣም ማርያምን አውቃለሁ ደክሞሃል። አይንህን ራሱ መግለጥ እያቃተህ እንደሆነ አውቃለሁ፣ ግን በጣም አመሰግናለሁ። አንደኛ ነገር አልጠበቅኩም፣ ሁለተኛ ነገር ደግሞ አንተ እንደሌሎቹ ስላልሆንክ አመሰግናለሁ። ትንሽ ፈርቼ ነበር የምርህን መስሎኝ፣ ግን ይህ ልጅ ከመቼ ወዲህ ተቀየረ ምናምን ብዬ እኔ ላይ ያው ብቻ አመሰግናለሁ። ደስ ብሎኛል፣ ወድጄዋለሁ። ጥሩ ጊዜ አሳልፈናል። በጣም ብዙ ጊዜ ሆኖናል እኔ እናንተ እንደዚህ አይነት ጊዜ ካሳለፍን። በሱ በጣም ደስተኛ ነኝ። እንደዚህ እየደከመህ ራሱ እኔን ለማስደሰት ደፋ ቀና ብለክ ቤት ውስጥ ስለጠበቅከኝ አመሰግናለሁ እና ደህና ደርልኝ። እወድሃለሁ። ደህና ደሪ። ደህና ደር። ቻው። በቃ ልውጣ። ቤተሰቦች ልውጣ። በቃ አይኖ ብትለዩኝ ደስ እንደማይላችሁ ጨካኝሽ ልውጣ።
የወይን አበባ የወይን ምን አይነት ሰው እኔ ድካም እኮ ሊደፋኝ ነው ማርያም። ለማንኛውም ፋሚሊ ቻው፣ መልካም ህይወት ይሆንላችሁ። ወዳችኋል። ተናደሩ። ማይኩ ውስጥ ነው የምታወራው፣ ይሰማል። እንጠብቃት እስቲ። የምታወራው ውስጥ ነው ማይኩ። እግዚአብሔርን